አክሱም ስንልኛ እነሱ እንግዲህ ሌላ ደግሞ በትግራይ የመሬት ወረራ የሙስሊሙን የታሪካዊ መካነ መቃብር እንግዲህ እንደተቀሙ የትግራይ ክልል መጅሊስ ዛሬ መግለጫ አውጥቷል። እንዳልኳችሁ ሐሙስ ቀን እንግዲህ መግለጫ እንደሚሰጥ አሳውቆ የነበረው የትግራይ ክልል መጅሊስ ማለት ነው ዛሬ መቀሌ በሚገኘው ዋና ከተማው በአብይ አዲ በሚባል ቦታ የሙስሊሞች ታሪካዊ መካነ መቃብር ቦታ ማለት ነው የከተማ አስተዳደሩ ቀምቶ ለሌላ እምነት እንደሰጣቸውና አሁን ላይ ህንጻ እየገነቡበት እንደሆነ እንግዲህ በመግለጫው አሳውቋል ማለት ነው። ይህንን መቀሌ ለሚገኘው ለክልሉ የመሬት አስተዳደር ቢሮ ቢያሳውቁም የክልሉ ደግሞ ማለት ነው መሬት አስተዳደር ህገወጥ እንደሆነ ለአብይ አዲ ከተማ አስተዳደር ደብዳቤ ቢጽፍለትም አብይ አዲ እንግዲህ መቀሌ ያለውን ዋናውን የክልሉን የመሬት አስተዳደር አልሰማም በማለት አሁንም ችላ በማለት እንግዲህ ያንን ህገወጥ ግንባታ ዝም ብሎ እያየ ነው ሲል እንግዲህ የትግራይ ክልል መጅሊስ አሳውቋል ማለት ነው። እንግዲህ ተመልከቱ፣ እኛ አክሱም ስንል ሌላ እንግዲህ የሆነ የሙስሊሞች መካነ መቃብር ተቀምጧል ማለት ነው።